ሰላም 13ኛ ቀን የዘመናዊ ቆይታችን በሁለተኛ ሳምንት 13ኛ ቀን ላይ ነን። እንዴት ናችሁ? ሰላም ናችሁ ወይ? አብረን እንማራለን። አብይ ነኝ ከጀመናይ ጋር አንድ ላይ እንግዲህ የሄድነው ነው ኮርሱን። ዛሬ ደግሞ የምናወራው ስለ ኖትቡክ ኤልኤም ነው። ኖትቡክ ኤልኤም በጣም አስደናቂ የሆነ ከፍዬ የህሊናችሁን ግማሽ አውሱን እኔ ስልካችሁ ላይ ላፕቶፓችሁ ላይ የተለያየ ዲቫይሳችሁ ላይ ሆኜ ላግዛችሁ። ጭንቅላታችሁን አታጨናንቁት፣ አይምሯችሁን ብሬክ ስጡት። I will do part of the thinking, you do the rest የሚል የሚገርም አይነት ሰው ሰራሽ ክህሎት ነው። ኖትቡክ ኤልኤምን እባካችሁ ተጠቀሙ። ምን አይነት ስራ ላይ ናችሁ? አናጢ ብትሆኑ ዶክተር፣ መንኮራኩር አምጣቂ ብትሆኑ ምግብ ቀማሚ፣ የትኛውም ዘርፍ ላይ ብትሆኑ ኖትቡክ ኤልኤምን ብትጠቀሙ ዘመናዊ የሆነ የጀመናይ ተጠቃሚ ትሆናላችሁ። ስለዚህ ኖትቡክ ኤልኤም ምን ያደርጋል? ባለፈው ስለ ሶላር ምን አይነት ዲፕ ሪሰርች እንደሰራን አይተናል። ስለዚህ ዲፕ ሪሰርች የሰራነውን የሶላር የፀሐይን ኃይል ማኔጅመንት በኢትዮጵያ ኮንቴክስት የሚለውን ለምሳሌ ሰርቶልኝ በጣም ብዙ ትልቅ ዶክመንት ሰጥቶኛል። እኔ ግን ሁሉንም ነገር በአእምሮዬ ለመያዝ እቅዱም ፕላኑም የለኝም። ምክንያቱም ያግዘኛል። በፊት ቢሆን ሁሉንም ነገር ተይዞ ይዞር ነበረ። አእምሮዬ እንዳይጨናነቅ ሌላ ነገር ላይ ፎከስ እንዲያደርግ ለኖትቡክ ኤልኤም ሰጠዋል። ስለዚህ ምን እለዋለሁ? ስለ ሶላር ኢነርጂ የኢትዮጵያ ኮንቴክስት ላይ የሰጠውን መረጃ እችኛዋን ፋይል ለምሳሌ ምን ፋይል የሶላር ኢነርጂን ኢትዮጵያ ውስጥ ማኒፋክቸር አድርጎ መሸጥ በግለሰቦች ይቻላል ወይ ብዬ ጠይቀዋል። ምን ያደርጋል? ይችን ጥያቄ ብቻ ከዛ ሁሉ ዶክመንት ከብዙ መቶዎች ወረቀቶች መካከል አውጥቶ ከሰራው ሪሰርች ውስጥ ፈጣን የሆነ መልስ ይነግረኛል። ይሄ ለምን ይረዳኛል? በአእምሮ ያን ሁሉ ዳታ ይዤ ፕሮሰስ አድርጌ አስታውሼ ምናምን ከማደርግ አእምሮ ፈታ ብሎ ይሄኛውን ፓርት ኖትቡክ ኤልኤም ይሰራልኛል። ስለዚህ ኖቶቻችንን፣ አጠሬራዎቻችንን፣ ማስታወስ የምንፈልጋቸውን የሰጠነውን ነገር በሙሉ አስፐር አወር ኢንትረስት እና ኮንቴክስት ይይዝልናል። ስንጠይቀው አደራጅቶ አሳምሮ ቀምሮና ምጥን አድርጎ ይሰጠናል። ስለዚህ ኖትቡክ ኤልኤምን ቅድም ስንገባ ብያለሁ ምግብ ቀማሚዋ እስከ መንኮራኩር አምጣቂዋ ድረስ ቢጠቀሙበት ዘመናዊ ያረጋቸዋል፣ ጠንቅቅ ያረጋቸዋል። ሁሉን ነገር ማስታወስ፣ ሁሉን ነገር መያዝ፣ ሁሉን ነገር ደግሞ በብቃት መናገርና ተረክ አድርጎ ማውጣት አይጠበቅባችሁም። ታየርሰም ነው፣ እሱ አድካሚ ነው። ስለዚህ እኛ ስማርት መሆን ያለብን ይሄ ዘመኑ ስማርት የመሆኛ ዘመን ምን ማለት ነው? የሚያስብልን ባካፕ የሚይዝልን አካል ስላለ እሱን ማኒፕሌት ማድረግ ነው። አሁን በፊት ሜሞሪ ማስታወስ አውቶማቲካሊ ያን ሲስተም አውትዴትድ ነው፣ አይጠቅምም። አሁን how do I use my artificial intelligence assistant እንዴት መጠቀም እንችላለን? The more you manipulate it, the more you profit, the more you get all the best from the technology እላለሁ። ስለዚህ ኖትቡክ ኤልኤምን ተጠቀሙ። ምንድነው ይሄኛውን ዛሬ የምሰጣችሁ አሳይመንት? ኖትቡክ ኤልኤምን ተጠቅማችሁ የሰራላችሁን ነገር ታች ኮሜንት ስር ጻፉልኝ። ስለዚህ የዛሬው 13ኛ ቀን ትምህርታችን አብቅቷል። ከስር የሰራችሁበትን ያላችሁን ያስቀየማችሁ ያስደስታችሁ ነገር ያስገረማችሁ ካለ ኮሜንት ላይ ጻፉልኝ። ለዛሬ ሰላም ሁኑ፣ ይመቻችሁ። ኖታ